በጣም ደስ ብሎኛል። እንኳን ደህና መጣ። ስም ነው ማስተር? አዎ ሞጣ ስሜ አብነት ነው የሚባለው። ማስተር የሚባለው የስፖርት የማርሻል አርት አሰልጣኝ ነኝ። ስፖርተኛ ነኝ በፊት። ማርሻል አርት ታሰለጥን ነበር? ወጣት በነበርኩ ሰዓት። አሁን ግን አረጃው። አረጃውን በጣም እኔ እንደውም ማስተር የሚለው ስም ይመስለኝ ነበር። ማስተር የሚባል የሞጣ ልጅ ነበረ። አንድ ነርስ ነው አባቱ ነርስ ናቸው፣ የሉም በህይወት እና ማስተር ይባላል። እና አስታውሳለሁ ማስተር ሲባል ልጁንም በደንብ አላውቀውም፣ ግን ሃይስኩል እያለሁ ማስተር ሲሉ ሰማ ነበር። እና ማስተር የሚባል ስም ስላለ አብነት የአባት ስም ነበር ይመስለኝ። ስለዚህ ማስተር የተባልከው ይሄንን ስልጠና ትሰጥ ነበር። ብዙ ጊዜ አሰለጠንክ? 5 ዓመት አሰልጣኝ ነበርኩኝ። 3 ዓመት ሞተር ሳይክል ሰርከስ ትርኢት ሰርቻለሁ። ፋንታውን ላይ ቀርበህ ታውቃለህ? የዛሬ 3 ዓመት ቀርብ ያለው እሱ። ሰላም ሞጣዬ፣ እንዴት ነህ? ሰላም። ከየት ነው? ከአዲስ አበባ ከፊንፊኔ ትላለህ። እንዴት ነህ ሞጣዬ? ቀራኔዮ ለማለት ነው። ቀራኔው ያንቺ አማርኛ ሁለተኛ ቋንቋሽ ነው? አዎ ሁለተኛ ቋንቋዬ ነው በትክክል። ይሄ ኦሮሞ ልጅ ነሽ? አይ ወለኔ የሚባል ብሔረሰብ። ወለኔ፣ ይሄ የጉራጌው ታጋይ ወለኔ። አይ የጉራጌ ታጋይ ሳይሆን ወለኔ። የጉራጌ ፍታውራሪ እኮ ነው ወለኔ። አዎ እንደዛ። ፍታውራሪ። ሰላም ወለኔ፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እድሜ ለወያኔ በህገ መንግስት ጠቅላላ ብሔር ብሔረሰቦች አገር ለመሆን እየሰራችሁ ነው አይደል? የወለኔ ብሔር ነው ያልሽኝ? ወለኔ አገር ለመሆን ሳይሆን ሞጣዬ የማንነት ጥያቄ ነው። ወለኔ የማንነት ምናችሁ ነው የሚከበረው? ወለኔዎች፣ ጉራጌዎች፣ አማራዎች ምንድን ነው የሚከበርላችሁ? እስኪ ይኸውልህ ሞጣዬ የወለኔ ጥያቄ የማንነት ጥያቄ ነው እንጂ አገር ለመሆን ማንነት ማለት ወለኔ ምን ይሁን? ለምሳሌ ሁሉም ብሔሮች ያው አማራ፣ ኦሮሞ ተብሎ የለ ወለኔ ደግሞ ወለኔ ነኝ፣ ወለኔነቴ ይታወቅልኝ፣ የራሴ ባህል አለኝ፣ የራሴ ቋንቋ አለኝ፣ የራሴ ታሪክ አለኝ ነው። የወለኔ ልብሳችሁ ምን ይመስላል? ወለኔዎች ልብሳችሁ ምንድን ነው? ልብሱ ሸማላችሁ? ወለኔዎች አለ። ምን አይነት ነው ልብሳችሁ ወለኔ? ያው ፕሮፋይል ላይ ያለችውም የወለኔ ባህል ልብስን የለበሰችው አይታይም። ከንፈሯ የምታምር እንደው ቆንጆ ናት። ደግሞ ይቻ አንቺ ቆንጆ ራስሽ ነሽ? እህቴ ናት እህቴ። ወለኔ ማለት እነዚህ ናቸው? ቁጥራችሁ ስንት ይሆናል ኢትዮጵያ ውስጥ ወለኔዎች? ኧረ ብዙ ናቸው ሞጣዬ፣ በጣም ብዙ ናቸው። ግን ችግሩ ወለኔዎች ስንት ትሆናላችሁ? ኧረ ሞጣታው ግን በጣም ብዙ ነው። እኔ ይሄን ያህል ነው ብዬ በቁጥር ወለኔ ለወለኔ ታገላለሁ ብለሽ መጥተሽ የወለኔ መብት ይከበር ያለ አንድ የመብት አስጠባቂ የህዝቡን ቁጥር፣ ባህሉን፣ ቋንቋውን፣ ፊደሉን፣ ካላንደሩን፣ ጀግንነቱን፣ ሀገር ሰሪነቱን ማረጋገጥ አለብሽ። ወለኔዎች ስንት ናቸው ቁጥራቸው? እኔ ይኸውልህ ሞጣዬ ፖለቲካ ስለማላቅ ለምሳሌ ቁጥር ይሄ ፖለቲካ አይደለም። የወለኔ መብታችሁ ይከበር ዘንድ ሚዲያችን ላይ እንድንጮህላችሁ እንድንነግርላችሁ ወለኔ ቁጥሩ ስንት ነው? እኔ ይሄን ያህል ነው ብዬ ቁጥሩን አላውቅም። 50 ሺህ ደረሳላችሁ ወለኔዎች? ኧረ ተው በጣም ብዙ ናቸው። በጣም ብዙ ነው። ግምት እስኪ ግምት። እኔ ይሄን ያህል ነው ብዬ በግምት አላውቅም ሞጣዬ፣ አልዋሽህም። ምክንያቱም አዋቂ ሰዎች ስለዚህ ወለኔ አይደለሽም። ወለኔ የሚባል የለም ማለት ነው። ኧረ አለ ሞጣዬ፣ በቁጥር የማይገለጽ ብሔር አንቀበለውም። እሺ እኔ አዲስ አበባ ነው እድገቴ። እንዴት ልንገር ሞጣዬ፣ ቁጥሩን አላውቀውም ነኝ ግን እድገት 55 ናቸው አይደል? ኧረ 55 አይደለንም፣ በጣም ብዙ ናችሁ። ወለኔ ቁጥራችሁን አረጋግጭ። እሺ በቃ የሚያውቁ ሰዎችን ጠይቄ እኔ በሌላ አንቺ ገምች። ወለኔ ስንት ነው ቁጥሩ? ቁጥሩ ስንት ነው? እዚሁ ላይ ይገለጽ። ታፕታፕ ሼር ኮፒሊንክ ታፕታፕ አድርጉ። ወለኔዎች ቁጥራችሁ ስንት ነው? ይሄ እኮ የጨዋ ሰው ጥያቄ ነው። ገብቶኛል ሞጣዬ፣ አንተማ የጨዋ እናጠቃላችሁ። አማራው ናቸዋል? አማራ አይደለንም፣ ወለኔ ናቸዋል። ቋንቋም አማርኛ ነው የምትናገሩ። ከዚህ በኋላ አሁን 120 ሚሊዮን ህዝብ የእናንተን ቋንቋ ያጠናል ብለሽ ታስቢያለሽ? ይህ አማራ የሚባል ጠቅላላ ጭኖባችሁ ይልቆ የወጡን ይህን ሸማውን፣ ቋንቋውን፣ ካላንደሩን፣ ሃይማኖቱን። አማራ እኮ አደገኛ ህዝብ። በሉ በቃ የሆነ መልካችሁም እኛን ነው የሚመስል
አንቺ ደግሞ እኔን ነው የምትመስይ። አፍንጫሽ ቀንተ በይ ወለኔ ገብተሻል። ወለኔ ምን ማለት እንደሆነ ታውቂያለሽ? ያው የአንድ ብሔረሰብ ስም ነው። ወለኔ ማለት ወይለኔ ማለት ነው። ምን ማለት ነው? ወየው ለኔ ማለት አማራዎች ናቸው። የዚያን ጊዜ ምኒልክ ጦርነት ከፈቱና በዚያ በሸዋ በኩል ሲያስፋፉ እንደው ጋሎችን ቂጥቂጣቸውን እየመቱን ዳጨ የሚባሉ ኦሮሞን ጭምር በለው ይሄን ጋላ ቂጥቂጡን እያልክ ጥጋበኛ ነው ጋላ ሁልጊዜ አሩን ሲያበሉ ከዚያ አማራዎች አዩ ተደብቀው ማነው ሲል በፈረስ እየሄዱ ፍታውራሪዎች ምኒልክ እየተዋጋ ነው። ይሄ ነው ምኒልክ የሚባለው። አዎ አማራዎች ናቸው እኮ ገበሬዎች። ወይለኔ ወይለኔ አወይለኔ አወይለኔ ነው የተገደለው ሰው አይተ አወይለኔ አወይለኔ ብለው ሲናገሩ አማራዎች እናንተ ወይለኔ ወለኔ ወለኔ ከዚህ በላይ ጥያቄ ያለሽ? ወለኔ ወደ አማራ ህዝብ አስገብተናል። ወለኔ ግባ ይሻላል። አማራ ብትሆኛ ይሻልሽ። ኮራተና ደረች ወለኔ ብትማን ይሰማሻል? አንቺ ደግሞ ጉራጌ ያልተሰማን ዞን ክልል አልሆነም። አንቺ ወለኔ ጉራጌ እኮ ራሱ እናንተን ቀቤና ወለኔ ማረቆ ምናምን ሰብስቦ ሰባተኛ ምናምን ብሎ እኮ ክልል ሊሆን አልቻለም። ታግሎ እኮ አቁሟል። ወለኔ ብቻሽን አንድ ቀበሌ ህዝብ ምን ታደርጊያለሽ? ጉራጌ ወለኔም ቀቤና ማይፈልግማ የኔም ቤት ወለኔ ብቻውን አገር ሊሆን አይችልም። ወላይታ አገር ሊሆን አይችልም። አማራ ብቻውን አገር መሆን ግን ይችላል። አማራ ለምን መሰለኝ ሀገር አለው። ወለኔ አሁን ተው ወለኔ ገብታችኋል። ወደኛ አገር ልሁን እኮ አይደለም ወጣ አገር ልሁን እኮ አይደለም። እሺ ምናችሁ ይከበር ወለኔነቴ ይታወቅልኝ። እሺ ወለኔ ናቸው። ወለኔ ናቸው። እነዚህን አማራ አጋብተን ማጥፋት ነው በእውነት። አማራ አጋብተን እነዚህ ቆንጆ ናቸው አማራዎች። ወለኔ እያሳደርክ ይችን ተመሰለችማ ወለኔ ማግባት ነው። እንደውም የጎጃም ሴት አታግባ። ጎንደር ግባ። የአማራ ፋኖ ወለኔ አግባ። የምር ቆነጃጅት ናቸው። ግን አሁን ወለኔ አንቺም እሷን እስኪ በቪዲዮ ግቢ እስኪ። ቆይ ማብራት የለም ላሳየ ማብራት የለም ወላሂ። ይኸውልሽ ለወለኔነቴ ሳይሆን መብራት እንዳገኝ ብለሽ መታገል ነበር። ውረጅ እኮ ማብራት የለም እኮ ውረጅ። አሁን ወለኔ